በአምላካችን እሱ በሰጠን ሰላም እላችኋለሁ። እንደምን ዋላችሁ? እግዚአብሔር ይመስገን። ድምጻችሁ የለም። እንደምን አመሻችሁ? እንደምን አመሻችሁ? አሜን። አምላካችን እግዚአብሔር ይመስገን ብለን ምስጉን የሆነውን ስሙን እንድናመሰግን አንደበታችንን ያከናወነልን የአማልክት አምላክ የጌቶች ጌታ የነገሥታት ንጉሥ የእኛም አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የእመቤታችን የወላዲተ አምላክ የቅድስተ ቅዱሳን የድንግል ማርያም ምልጃ ጸሎት የቅዱሳን መላእክት ጥበቃ የጻድቃን የሰማዕታት በረከታቸው ረድኤታቸው ከሁላችን ጋር ይሁን። አከም ወልተኒ አከም ጅርቱ ማሌ ላቀነኛ ነው ሰገሌን ከሰነ ጅሩ አከም ወልተኒ አከም ጅርቱ waaqayyo abbaan keenya yeroo kanaan kan nu ga'e umurii keenya irratti guyyaa kana kan nu dabale balleessa keenya daddarbaa keenya osoo nutti ilaaleen gaarummaa isaa fi dhiifama isaa kan nurratti baay'isee mee galata galchina ililleedha waaqa keenya galateeffanna. itti xiqqaata waaqa umurii nuu kenne waaqa nageenya nuu kenne waaqa balaa jala nu dabarse waaqa diina keenya daabiloosin nu qaanesse galanni guddaan isaaf haa ta'u. ሰልሱታ በደንብ አመስግኑት እስቲ አምላካችን እግዚአብሔርን። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ከሁላችን ጋር ይሁን። ማን ያስተምረን? ማን ይምከረን? እኛ ልጆቹ በፊቱ ሆነን አምላካችን እግዚአብሔርን ነው የምንሰማው። ማን ነው የምንሰማው? ከንደገኝ ዋቀ ኬኛ ከነራ በረኑስ ዋቀ ኬኛ ነምንም የሸዳ ሁሉም ትኬኛ ዋቀዩ ራበረቹ ዶፍኔ ነዳበቴ ፋርፈቱስ ዋቀዩ ራይ ነዳበቴ ለለቡስ ሁሉም ትኬኛ ከና ዋቀዩ ራይንታነ ዮታኤ ኑንቁብሱ ኬሰ ኬኝን ተስገቤሱ ከናፍ ዋቅኒ ቁልቁሎታ ሁሉ በኬኛ ነው አበርሲሱ ቅዱሳን አምላካችን ደግሞም ለነሱ ለቅዱሳኑ ምስጢሩን ገለጠላቸው። አምላካችን እግዚአብሔር የራቀውን እንዲያቀርብልን የቃሉን ምስጢር በመካከላችን ሆኖ ገልጦልን እንዲያስተምረን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሆንልን። በዚች ምሽት ላይ ለተወሰነ ደቂቃ ነው የምንማረው። ምክንያቱም እንዳይመሽባችሁ እኛም ደግሞ ወደ ሩቅ ነው የምንሄደው። ስለዚህ አናቆያችሁም። ባለችው ደቂቃ ውስጥ ግን መረጋጋት በእግዚአብሔር ፊት ተረጋግተን በእርጋታ ተቀምጠን እግዚአብሔርን እንሰማለን። ማንን እንሰማለን? ለዚህ ነው መጽሐፍ እንዲህ ይላል፣ እኔን ልሰማ ደግሞም ከመከራ ስጋት ሁሉ ያርፋል። ምን ይላል? አነ ከነደገው በርባዱ ተስገቢደንታ ማኑ መከሰሶ ጅራተሞ ረኮ ከምራዩ ሶዳ ከምራዩ እምቦቀታ ሐረገሉ ፈታይ ዋቀዮኒ ዱጉመት ሰው ዋቀዮ ከንዋሜ ሐራከ ገልፈኑፍ አዱኛን ኩን አፉራኑ ጉቴት ሶበሞ ዱጋ ደሞ ሶብ ዱጋን አዱኛን ሰበብ የለፋ ጅሩ ከና ወንቱ ተገራገራችን አካሃራን ገልፈን አከበቆናን እንጅራን በኡኬኝ ገሉኬኝ በልበላኬኝ ረዳበቴ ኢላልቾን ገራገራ መነኬኝ ሲኔ ከለች ያዳደቲን በቆና ዳቢን ሰከሰ ጅራ ዋቀዮን ከንዋሜ ገሩ ዱጉመት ሰበ ዋቀዮ ኢሰፉን ረተኝ በርኬኛ በረተስ ገቢ ያከተው በረነገኛ ያከተው ከናፍኑ ዋሜ ዋቅን ኬኝ ገለን ጉዳን ሳፋተው በእውነት እግዚአብሔር ልጆች አምላካችን እግዚአብሔር የጠራን
በዓለም ውስጥ ያጣነውን ነገር በፊቱ እንድናገኝ ነው። ከእግዚአብሔር ዘንድ የሚጠፋ የሚጎድል አንዳች ነገር የለም። ለዚህ ነው መጽሐፍም ወደ እግዚአብሔር የመጣ ሰው ይረጋጋል ነው ያለ። በዓለማችን ውስጥ እርጋታ የለም፣ ሰላም የለም። ሰው እፎ የሚልበት አንዳች ነገር የለም። አለ ወይ? የለም። ገንዘብ ቢኖረንም የትኛውም ነገር በምድራዊ ብልጽግና ብንበለጽግም እንኳን እግዚአብሔር ልጆች በዚህ ዘመን ላይ እፎይታ የለም። በእግዚአብሔር ዘንድ ግን ሰላም አለ። ቃሉን ስንሰማ ስንዘምር በደጁ ትቢያ ላይ ቁጭ ብለን እሱን ስንሰማ የእግዚአብሔር ልጆች እናርፋለን። እግዚአብሔር የጠራን ለዕረፍት ነው። ለምንድን ነው አልኳችሁ? እንድናርፍ ነው። እርግጠኛ ነኝ በዚህ ሰሞን ከዓርብ ጀምራችሁ በዕረፍት ውስጥ ነው ያላችሁት። የማንን ቃል ስለሰማችሁ፣ ማንን ስላመሰገናችሁ፣ በማደጅ ስለተገኛችሁ፣ በማደስ ስላላችሁ፣ አረ ክብር ለአምላካችን ለእግዚአብሔር ይሁን። የደስታችን ምንጭ እሱ ስለሆነ ይሄንን አየር እንደ ያለ ሕይወትና ኑሮ በቤቱ በብዛት የመመላለስና የማሳለፍ እግዚአብሔርን አብዝተን የመስማት ዘመናችንን እግዚአብሔር ያርዝምልን። አሜን በሉ። እግዚአብሔር ያርዝምልን። አሁንም እግዚአብሔርን ነው የምንሰማው። ስለዚህ እርጋታ ለሁላችን ይሆንልን፣ መረጋጋት ለሁላችን ይሆንልን፣ የልብ ዕረፍት እግዚአብሔር ለሁላችን ያድልልን። በምንሰማው ቃል የምናርፍ ሰዎች እንጂ የምንጨነቅ ሰዎች እንዳንሆን ማን ይጠብቀን? እግዚአብሔር ይጠብቀን። የወቀሳ ቃልም ይሁን እግዚአብሔር ከገሰጸ ደግሞ እግዚአብሔር በፈለገው መንገድ ብናገረን እናርፍበታለን ብለን እንድንሰማ ቸርነቱ ይርዳን። በዚህ በሉቃስ ወንጌል ምዕራፍ 15 ቁጥር 4 ላይ ያለውን የእግዚአብሔርን ቃል በጋራ ሆነን ርዕስ በማድረግ እንማራለን። በዚህ ክፍል ላይ እንዲህ ይላል፣ የጠፋውን እስኪያገኘው ድረስ ፈለገው ይላል። እስቲ በሉላችሁ፣ በዚህ በኩል ያላችሁ እስቲ በሉ፣ እኔን ተከትላችሁ በሉ፣ የጠፋውን በሉ እስኪያገኘው ድረስ ፈለገው። ምን አለው? በእናንተ በኩል ደግሞ የጠፋውን በሉ እስቲ በሉ። አሁንም እስኪያገኘው ድረስ ፈለገው። ምን አለ? በአንድነት እንላለን። የጠፋውን በሉ እስኪያገኘው ድረስ በቆና ኩነሸን ለኮንሳ ፍረት በረፈሜ ከንጅሮዳ እንስሙ አከነ ጀዳ ኢሰበዴ hanga argatutti barbaade jedha me jedha andumti keessan isa bade jedhame hanga argatutti barbaade maal ta'e waaqayyoon hunduma keenya ammas badi jiru keessan waa barbaadu, amminya jiru keessan waa barbaadu, waljibba jiru keessan waa barbaadu, tasgabbii dhabame keessa gara tasgabbaa'utti waaqayyoon waa deeffatu. Galanni guddaan waa'ee jecha isaatiif waaqayyoof haa ta'u። በዚህ ክፍል ላይ የልዑል አምላክ ልጆች ክርስቲያኖች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አሁን ያለንበት ወቅት እናታችን ቅድስት ድንግል ማርያም ልጇን ተሸክማ በጀርባ አዝላ በምድረ ግብጽ በመንከራተት ውስጥ ያሳለፈችበትን ዘመን የምናስብበት ጊዜ ነው። ዛሬ ደግሞ ቅድስት ኪዳነ ምሕረት ናት። በረከቷ ከሁላችን ጋር ይሁን። ሲያመስግኗት እናታችን ድንግል ማርያም
ድንግል ማርያም ልጇን ተሸክማ ያን የበረሃውን ጥማቱን ረሃቡን መከራውን ስደቱን የቻለችበት በልጇ ኃይል ደግሞም በስደት ዋጋ የከፈለችበት ወራት ውስጥ ነው ያለነው። ለዚህ ነው ነይ ድንግል እያልን እናታችን ድንግል ማርያምን ከልጅሽ ጋራ ከሚካኤል ጋራ ከገብርኤል ጋራ ከቅዱሳን ጋራ ከሰማዕታት ጋራ እያልን ድንግል ማርያምን የምንጠራባት ጊዜ ላይ ነን ያለነው። ስለዚህ ርዕስ ያደረግነው ክፍል ይሄንንም የምናይበት የዘመናችንንም ሁኔታ የምንዳስስበት ነውና እግዚአብሔር አምላክ ሁላችንን ያስተምረን። እግዚአብሔር አምላክ ሁላችንን ያስተምረን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሥጋ ተገልጦ ከድንግል ተወልዶ በዚች ምድር ላይ ተመላልሶ ወንጌልን የሚያስተምርበት ጊዜ ቀራጮችና ኃጢአተኞችም ሁሉ እርሱን ይሰሙት ዘንድ ወደ እርሱ መጡ ነው የሚለው። ወደ ማን መጡ? እነማን ናቸው? ቀራጮች፣ ኃጢአተኞች፣ በደለኞች። በእውነት እግዚአብሔር ልጆች ሁላችንን የሚያውቅ ማን ብቻ ነው? ሁንደ ኬኘ ከንቤኩ ኤኝ ቆፋል ኬሰ ኬኘ ከንቤኩ ለጴ ኬኘ ከንቤኩ በው ኬኘ ገሉ ኬኘ ከንቤኩ ይሰራ ደለግነው ሶንተን ይሰቦሩት ያደን ሁሉማ ከንቤኩ ሰነ ሁሉማ ከኑ ጅራችስ ኤኝ ቆፋላ ገለኔ ዋጋ ከናፋተው ኦልሰሜ ይረተ ቆማን እሳፍ ተሶ ሳረካናን ነው ዋቀይ ሁሉማ ቤከዳ ወር በለሰ ጉዳ ቀበል ወር ህመኛ ጉዳ እንደደበል ጩቡ ጉዳን ከላቀመን በርጅለኛ ኢሳኒ ዋቀዮ ብረት ሀከ ጨርቅዮ ከኑፈና ዲገን ላቀመት ከንጅራታ ቱረኔ ክርስቶስ ኮንን ቢየለፋት ልሁሳ አጋሃኒ ያርገኒ ዋቀነ መፍሩዳ ዋቀነ መቁልቁለሱ ዋቃመኝራ ነመደብሱ ጀቹዳኒ ወሬን ማለቀ ሰሳብዶ ወሬን ግብረ በረሰነ ፉላነን ቀራጮን ወር የረመን አከሱመስሞ ጭቦ አዳደቲን ከንቀበመን ገረሳት ዱፈኔ ዋቀዮ ነገው በርባደኔ ይሄን ነገው በርባደኔ አኩመን ዱሰስን እንጀደ ነምደ ዋቀዮ ነገው ቦጋት ነምደ ነገው እግዚአብሔርን የሚሰማ ሰው ያርፋል። ቃሉን የሚሰማ ዝማሬን የሚሰማ ውዳሴን ቅዳሴን የሚሰማ የቤተ ክርስቲያን አገልግሎትን የሚሰማ በየትኛው የሕይወት ኑሮ ውስጥ ይኖር ግን ያርፋል። ምን ይላል? አሳራፊ ስለሆነ ራሳችን ስለሆነ ለዚህ ነው ጌታችን በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ሁሉ እንደምንሰማ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ ነው ያለ። ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬ ደግሞ ርዝም ነው፣ ሸክሜም ቀሊል ነው፣ ከእኔ ተማሩ ነው ያለን ጌታችን ኢየሱስ ክርስቶስ። አሁን ከሱ ነው እየተማርን ያለ ነው። አሁን ከሱ ነው በእውነት እያረፍን ያለ ነው። ይሄ ረፍት ከእግዚአብሔር ነው። ይሄ ሰላም ከእግዚአብሔር ነው። በዓለም ውስጥ እንዲህ ባለ ሁኔታ ተሰብስበን ሰላም በእውነት የምናጣጥምበት ዘመን ላይ አይደለም። ግን በእግዚአብሔር ዘንድ ይሄ ሰላም ለእኛ ሆኖልናል። ክብር ለአምላካችን ለእግዚአብሔር ይሁን። ለማረፍ ሲሉ ሸክም ነበረባቸውና ሸክማቸውም ደግሞ እንዲራገፍላቸው በአጉዳ ከንባተ ጩቡ ጉዳን ከንበረ ባየጅራተ ነሞን ህቱነ ገርጎታ ኢየሱስ ክርስቶስ እንዲያዘኒ ማብያዋ ቀይሮቹ በርባነ ጌታ ሆይ ማረፍ እንፈልጋለን። ብዙ ሸክም ተሸክመናል። ያላንተ ሸክማችንን የሚያቃልልን የለም። ያላንተ ጌታ ሆይ የሚያሳርፈን የለም። የኢትዮጵያንን በዚህ ዘመን ያለ እግዚአብሔር የሚያሳርፋት የለም። አለ ወይ? የክላሹ ኃይል ኢትዮጵያን ሊያሳርፋት አልቻለም።
የወታደሮቻችን ብዛት ኢትዮጵያን ሊያሳርፋት አልቻለም። የስልጣናችን ብዛት ደግሞም የቁጥራችን ብዛት ኢትዮጵያን ምድራችንን እፎይ ያስብላት ዘንድ አልቻለም። የሚያሳርፍ ግን እረፍት የሆነው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ክብር ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ነው። እሱ ብቻ ነው አሳራፊ። ክርስቲያኖች በረከማ ካሰኒ ገረዋቀኞት ኮሉ ገሉን በርባጅሳ ቦባዋቀኞ ጀለት ቦቀቹን በርባጅሳ አረገልፈቹን ከነንዳሙ ዋቀኞ ነደት በረከነ እንደንዳ ኡምኒ ከመዩ ብየለፋ ከነቦቀቹ እንደንደይ አመንታ ከም ከሰዩ ነምን ጅራቱ ከም ቦቀተን ጅሩ በረካ ani business bacha jirra oso amanta she duga qabanne jiru oso dandi duga ra jiru oso ongela duga ra genyu oso faru duga farfanno garu bacha jirra amanta kenye rasera waqayu amanta kessa kenyet nu fa dabalu amen jara እግዚአብሔር አምላካችን በእውነት በሚያሳርፍ በአምላካችን እምነታችን ተስፋችን ሙሉ እንዲሆን እግዚአብሔር ለኛ እምነት ይጨምርልን። አሜን በሉ። ምን ይጨምርልን? እውነተኛይቷ ተዋሕዶ ላይ ሌላ እምነት አይደለም። እውነተኛይቷ ኦርቶዶክስ ላይ ሌላ እምነት አይደለም። ለዚህ ነው ሐዋርያው ቅዱስ ጴጥሮስ እንዲህ አለ፣ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ነው እቅር ልለው የሚገባ ነው ያለ። ከቻልክማ በሕይወት ዘመን ሁሉ እቅር በለው ነው ያለ። በሕይወት ዘመን ሁሉ ምን በለው? እቅር በለው አለ። ጌታ ሆይ እንዴት ይቻላል? ይሄ ሥጋ ለለበሰው ሰው ላንተ ሁሉ ይቻላል፣ ለሰው ግን እንዴት ይቻላል? እባክህ ጌታ ሆይ እምነት ጨምርልን። ምን ጨምርልን? እምነት ጨምርልን። በእምነት ማደግ ወደ ቀኝም ወደ ግራም ወደ ላይም ወደ ታችም የእግዚአብሔር ልጆች ይህ ምስር አለው። ወደ ቀኝ የተባለው ወደ ጻድቃን ወደ ቅዱሳን እምነት ያለው ሰው ያድግለታል፣ ወደዛ ያድጋል፣ ይደርሳል። ቅዱሳን ያገኙትን በረከት ያገኛል። ወደ ላይ የተባለው ወደ እግዚአብሔር ጽድቅ ወደ መንግሥቱ ወደ እግዚአብሔር ክብር ያድጋል እምነት ያለው ሰው። ወደ ግራ የተባለውን ደግሞ ወደ ግራ ያሉትን በኃጢአት የወደቁት ከእግዚአብሔር ክብር የራቁት የእግዚአብሔርን ፍቅር የዘነጉት እነሱን ስቦ ከእሳት መካከል ለማውጣት ከዲያብሎስ መንደር ልነጥቀው ዘንድ ያድግለታል። እኛ ግን በዚህ ዘመን ወደ ታች አላደግንም፣ መሬት አልያዝንም፣ ጸንተን አልቆምንም። ክርስቲያኖች ማን ያበርታል? ማን አይልሁልን? ስለዚህ ጴጥሮስ የለመነው ለዚህ ነው። እነዚህ ሰዎች ለማረፍ መጡና ቀራጮችና ኃጢአተኞች ስለሆኑ በዛ አካባቢ የነበሩ ጻፍት ፈሪሳውያን ጌታ ዘንድ በቀረቡ ጊዜ ኃጢአተኞችና ቀራጮች ጌታ ሆይ እነዚህ ኃጢአተኞች ናቸው፣ ደግሞም በደለኞች ናቸው፣ ካንተ ጋር ያድራሉ፣ ካንተ ጋር ይበላሉ፣ ካንተ ጋር ይጠጣሉ። ይሄ ነገር ምንድነው? አንተ እግዚአብሔር ልጅ ነህ፣ አንተ የሰማዩ የእግዚአብሔር ልጅ ነኝ ብለሃልና እንዴት ይሆናል እያሉ በክርስቶስ ላይ ኃጢአተኞችን ስላቀረበ ማጉረምረም ጀመሩ። እረቱ ጉንጉሙ ጀልቀበኒ ማንም ጩበሞተ ሲመታ ማኒ ወረበሌሳ ቀበን ሲመታ ጀደኒቱ ጉርሶ ፍረቲ ጉንጉሙ የሙ ጀልቀበኒ ጎፍተን ኬኛ ኢየሱስ ክርስቶስ አከነ ጀዴ ፈከኛ ካሰፊ ኢላያ ጀረና እሺ ወለረቱ ጉንጉምቱ አንብየ ለፋከና ሰሚራ ከንገዲ ዱፌፊ ወራከ ከሰኒ ቁልቁሎተ ፈከሰኒ ቢሚቲ ወረጩ በሞተቲ ፈንዱፌ ለካለኛ ነው የመጣ አመስግኖት ይሄንን አምላክ በእውነት እግዚአብሔር ልጅ ጻድቅ ፈሪሳውያን በራሳቸው ጽድቅ በራሳቸው መንበር ላይ ቁጭ ብሎ በራሳቸው በጣታቸው ሊነኩት ዘንድ የማይፈልጉትን በሰው ዘንድ በሰው ጫንቃ ላይ ስለሚጭሩ
እናንተ እግዚአብሔር ሳያጸድቃችሁ እግዚአብሔር ከፍ ከፍ ሳያደርጋችሁ በራሳችሁ ጻድቃን እንደሆናችሁ ስለምታምኑ ለእናንተ ሰዎች አይደለም የተገለጥኩት፣ ለኃጢአተኞች ነው፣ ለበደለኞች ነው። እነሱን ፍለጋ ነው የመጣሁት ነው ያለው። ስለዚህ ከእናንተ መካከል በግ ያለው 100 በግ ያለው ሰው ቢኖር ከዛ መካከል አንዲቷ ቢጠፋበት ሄዶ ዋጋ ከፍሎ እስከሚያገኘው ድረስ የማይፈልገው ማን አለ ነው? ኦጉማ ሰብዋቀኝ ኑት ቢየለፋ ከነረቲ ወንተ ዶከንኔፍ ወንተ በርባን አንጎ ሳተው ቀበኘ ሳተው ደልደለ ሳተው አርገቹረት ነምነል ከኒ ጉያ ይለማነ እንጅሩ በዚች ምድር ላይ ዋጋ የሰጠነው ነገር አለ። ያን ነገር ለማግኘት ጧት ማታ አልፋለን፣ ደፋ ቀና እንላለን። እውነት ነው። ለነፍሳችን ግን እንደዚህ ጊዜ አልሰጠን። በንግዱ የተሰማራው በስልጣን ያለ በተለያየ ጎዳና ምድራዊ ነገሮችን ለማሳካት የማይለፋ የማይወጣ የማይወርድ ሰው የለም። ግን ለነፍሳችን ለእግዚአብሔር ለእምነታችን እንደዚህ ሰርተን ብንሆን ኖሮ በእውነት እግዚአብሔር ልጆች ሰላማችን በምድራችን ላይ በሆነልን ነበር አላቸው ክርስቶስ። በእናንተ መካከል 100 በግ ያለው ሰው ቢኖር ነገር ግን አንዱ ቢጠፋበት ሄዶ ዋጋ ከፍሎ ደክሞ የማይፈልግ ማን አለ? ስለዚህ 99ኙን ጻድቃን በበረሃ ትቶ ደግሞም አንዱን የጠፋበትን ፍለጋ የሰው ልጅ መጥቷልና እስካገኘውም ድረስ እየፈለገ ይገኛል፣ ደግሞም ፈልጓልና ብሎ ጌታችን ኢየሱስ ክርስቶስ ለነዚህ ለፈሪሳውያን ለጻፍ ይሄን መልስ ሰጣቸው። እነሱም እንዲማሩ ወደ ሕይወት እንዲመለሱ ለማድረግ አዎ አንዱን በግ ፍለጋ ክርስቶስ ከሰማይ ወርዷል። እየሰማችሁኝ ነው? አንዷን በግ ፍለጋ ሰው ሆኗል። ከሰማይ ከአብ ከመንፈስ ቅዱስ ከሥላሴ በተለየ አካሉ ኢየሱስ ክርስቶስ በምድር ላይ ከድንግል ማርያም ተወልዶ በገባልን ቃል ኪዳን መሰረት በሰጠን የዘላለም ተስፋ መሰረት በዚህ በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 እንደምናነበው አዳም በበደለ ጊዜ በሕይወት የነበረ በደስታ የነበረ በስልጣን ይኖር የነበረ በእግዚአብሔር ክብር ይኖር የነበረ ዲያብሎስን ከመሰባት የተነሳ ስጋዊ መሻቱን ለማሳካት ሰማያዊው የእግዚአብሔርን ስጦታ በማጣቱ የወደቀው አዳም ያ በእግዚአብሔር መልክ የተፈጠረው ያ በእግዚአብሔር መልክ ተፈጥሮ በሕይወት ይኖር የነበረ በሞት ጥላ ስለሚመላለስ በመመላለስ ውስጥ የኖረ እግዚአብሔር ቃል ገባለት መጣለው ነው ያለው። ያ ቃል ኪዳን ዛሬ በመናስባት በእናታችን በቅድስት ድንግል ማርያም ተከናወነ። አመስግኗ ድንግል ማርያምን። በእናታችን በድንግል ማርያም ከልጅ ልጅ ተወልጄ ያለውን እግዚአብሔር በማንም አይደለም የፈጸመው፣ በመላእክት አይደለም፣ በሌሎች ስነ ፍጥረታት አይደለም። እግዚአብሔር ቃል ኪዳኑን ለአዳም ዘር በሙሉ የፈጸመለት በእናታችን በቅድስት ድንግል ማርያም ሕያው ተስፋን ተቀብለን ተከናውኖልን ደግሞ ነጭ ለብሰን አመስግነናል። አመስግኑት እግዚአብሔር። እሱ ዋቀዮን ከኮኖ ገለሰና ዋዳኖ ገለሰረ እንደገና ሰዋቂ አዳም ቢፈዋቀዮ ቀቡ ሙጫነማ ቢፈዋቀዮ ቀቡ ሙጫነማ ጅሬኝን ገነተ ኬሰ ታየሱን
ሙጫነማ ነገኘ ቀሩሱኔ ነገኘ ከነበ ዳብሎስን ነገይራ ነገኘ ከነበ ጃለለ ዋቀዮራ ከንፈጋቴ ዳንዲ ጅሬኘራ ዋነደበ ሰቦ ዋቀዮ ነገኘ ጅሬኘ ከጅራን ዋቀዮ ዋገርጋር አሜን ጅራ ዋቀዮ ነገኘ ጅሬኘ ጅራና ብየለፋ ከነ ነገኘ ዱአኬ ሰጅራና እግዚአብሔርን ከሰማን በሕይወት እንኖራለን። ማንን ከሰማን አሁን ዓለማችን እግዚአብሔርን እየሰማች አይደለም። 100% እውነቱ ሸት እግዚአብሔርን እየሰማን አይደለም። እሽታም ከኛ ርቋል። እሺ ብትሉ ነው ያለ እግዚአብሔር አምላካችን። የምድርን በረከት ልታደርጉላችሁ ትበላላችሁ። የምድርን በረከት ትበላላችሁ። የምድርን በረከት ታገኛላችሁ። እንብትሉ ግን ብታምፁ ሰይፍ የሚጠብቃችሁ ነው ያለ እግዚአብሔር። ያ የብሉይ ኪዳኑ ዘመን የመርገም ዘመን ክርስቶስ ከመገለጡ በፊት የነበረ ዘመን ቅዱስ ኢሳይያስ እንደተናገረው እስራኤላውያን በሰይፍ አልቋል፣ በመከራ ውስጥ አልፏል፣ ብዙ ነገር ሆኗል። እኛ እኮ ክርስቶስ በቃል ኪዳኑ መሰረት መጥቶ ያዳነን የአዲስ ኪዳን ልጆች ነው። ምኑ መጣ ታዲያ? መገዳደሉ ምኑ መጣ? ምኑ አመጣ? መከፋፈሉ፣ በዘር በጎሳ የምንበላለው፣ በዚህ በምድራዊ ስልጣን የምንገዳደለው። አረ እግዚአብሔር ይታረቀን። አሜን በሉ። እግዚአብሔር ይታረቀን። እግዚአብሔር ይቅር ይበለን። እግዚአብሔር ይማረን። በእውነት ያ ሰው አዳም እሽታን ከማጣቱ የተነሳ በሞት ጥላ ውስጥ ለኖረው ለአዳም እግዚአብሔር በገባልን ቃል ኪዳን መሰረት ከድንግል ማርያም ከቅድስት ኪዳነ ምሕረት ከእናታችን ከእመቤታችን ያ ቃል ኪዳን እናንተ ነው ያለ ሐዋርያ ቅዱስ ጴጥሮስ በሐዋርያት ሥራ ላይ እናንተ የኪዳን ልጆች ናችሁ ነው ያለ። የምን ልጆች ናችሁ? እግዚአብሔር ቃል ይገባል፣ ቃል ኪዳኑን የፈጸመልን እሱን ዘንግተን በሞት ጥላ ውስጥ መመላለስን ፈለገን እንጂ እግዚአብሔር አምላካችን ቃል ገባለት። ቃሉን ይፈጽም ዘንድ በሥጋ መጣ፣ ከድንግል ማርያም ተወልዶ ቃል ኪዳኑን ፈጽሞልን በዚች ምድር ላይ መመላለስ ጀመረ። ናነው በርሲሶ ብየለፋከና ገረበርባደት ጅሬኝ በረበራት ደብሶዳ ክርስቶስ ወልቁ ነሞኒ አላልፋቲ ሳቲ ሐከሳኔ ገንት ዋን እንደፍነ ይፍስመቹ ደነበረ አነሱ ዋቀዮ ብየለፋ ስመቹ ደነበርት ነገኝ ዋቀዮ ስመቹ ደነበረራ ጃለለ ዋቀዮ ስመቹ ደነበረራ ኢሰ ዋቀዮ ነው ከነዲዝራ ኢሰ ብየለፋ ነው ከነደዱካ ካቻጅራ በእውነት እግዚአብሔር ልጆች እግዚአብሔር የሰጠንን የጸጋ ስጦታ በብርቱ ከመፈለግ ወጥተናል። ዓለም የቀረጸችልን አጀንዳ ነው ተከትለን የምንሮጠው። ዓለም ያሳየችንን ጎዳና ላይ ነው ዘመናችንን ጊዜያችንን እየጨረስን ያለ ነው። ባካችሁ ምድራዊ ስልጣን ምድራዊ ነው። እባካችሁ ምድራዊ አመለካከት ምድራዊ ነው፣ ወደ ሰማይ አይወጣም። ይወጣል እንዴ? ጠቅላይ ሚኒስቴር ሆኖ ወደ ሰማይ ይወጣል? ይወጣል ወይ? የሚያሳፍር የለም። ኦሮሞ ሆኖ ወደ ሰማይ ኦሮሚያ ክልል ተሰርቶለት ይወጣል ወይ? እምባው አማሪ ሰሜራ ናኖ አማራ አንቀው ትግሬል ሰሜራ ናኖ ትግራይ አንቀው ከምባታ አድያን ሰሜራ ጎሰከና ቆቆደሜ ሰሜን እንጅሩ ካል ሰሜረቴ ዮገለተኤ ሞቱማ ዋቀዮ ከኖንዳት ገለነ ዋቀዮ ፋታው በሰማይ የእግዚአብሔር ልጆች ኦሮሚያ ክልል፣ አማራ ክልል፣ ደቡብ ክልል፣
አሜሪካዊ ጃፓናዊ ኢትዮጵያዊ የሚባል ዜጋ የለም ዜግነታችን በቀራንዮ ላይ በታረደልን ስጋውን ቆርሶ ደሙን አፍስሶ የራሱ ወገን ባደረገን በኢየሱስ ክርስቶስ እንጠቀለላለን እንጂ ሌላ ዜጋ የለም የክርስቶስ ዜጋ ነን እኛ አመስግኑት አይነን አምላክ የሱ ልጆች ነን እኛ ይሄ ነው የሚያኖረን ይሄ ነው የሚያጸናን بيلفارت تجرو هديم ستين مدينو أدم كل وان تتين نابزون أرسطو بياترو فيرا أرس قدو كينيا غليرا أرس نجينيا كينيا بورسيرا تلانتنا أدم اندي ينور ينبرو لتقيتها متات دستاوس تنبرا كذابو حالا يمكرا زمن بزابت የምን ዘመን በዛበት የመከራ ዘመን ምክንያቱም ለእግዚአብሔር አለመታዘዝ ውስጥ የሚበዛ መከራ ነው እንጂ ደስታ የለም በእግዚአብሔር አምላካችን አምነን ደግሞም ለሱን ታዘን የምንኖር ከሆነ ግን የሰላም ዘመን ይበዛልናል የደስታ ዘመን ይበዛልናል የሐሴት ዘመን ይበዛልናል ክርስቲያኖች ቆም ብለን ልናስብ ያስፈልጋል የጠፋውን ፍለጋ ከእግዚአብሔር ጸጋ የተራቆተውን የተሰደደውን ከገነት የተባረረውን ፍለጋ ነው ክርስቶስ ከእናቱ ጋር በምድረ ግብጽ ላይ የተንከራተተው ክብር ለመድኃኔዓለም ይሁን ያልተወደ እግዚአብሔር እስኪያገኘን ድረስ ክርስቲያኖች እግዚአብሔር አግኝቶናል ወይ አግኝቷችኋል ዋቀይስ ነርገቴራ ዴቪድ እንጅሩ ሜ ዋቀዮ ነው ሀርገቴ ራውሬ ተናርከ ካዛሜ ዋቀዮ በርባዴ ነው ሀርገቴ ወሬተ ኢፋሚቲ ጋብች ነው ነርገኔ ዋቀዮ ዋቀዮ ነው አገርጋሩ አሜን ጀዳ እግዚአብሔር ያግዘ አይታችኋል አሁንም ልባችን ርቋል ማለት ነው እግዚአብሔር አግኝቶናል የራሱ አድርጎናል ዋጋ ከፍሎ ደግሞም የኛን ስደት የራሱ አድርጎ እናታችን ቅድስት ድንግል ማርያም የሁላችን መመኪያ ናት የምንለው እግዚአብሔር እንዲያገኘን እግዚአብሔር እንዲፈልገን እግዚአብሔር ሰው እንዲሆን አምላክ ሰው አምላክ እንዲሆን ምክንያት የሆነችው በእውነት ድንግል ማርያም እግዚአብሔር ልጆች ለዚህ ነው እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆነን ገሞራንም በመሰለን በአንድ ሌሊት እንጠፋ ነበር ነው ያለ ኢሳይያስ ከጥፋት የዳን ነው በእውነት አሁንም እግዚአብሔር ያሻግረናል ግዴላችሁም አግኝቶናል እግዚአብሔር አመስግኑት ይሄንን አምላክ አግኝቶናል እግዚአብሔር አሁንም በሱ እጅ ነን በማን እጅ ነን አሁን በማን እጅ ነን ማን ነው የተሸከመን አሁን እኮ ስልጣን ያላቸው ሊሸከሙ ዘንድ አልቻሉ ኃይል ያላቸው ጉልበት ያላቸው ዘመን ያላቸው ደግሞ የእግዚአብሔር ልጆች ለኛ አንዳች ነገር ሊያተርፉልን አንዳች ነገር በመድራችን ላይ ሊያደርጉልን አልቻሉ እግዚአብሔር ከነብርቱ ልጆቹን ከናጢያታችን ከነበደላችን የተሸከመን አግኝቶናል አመስግኑት ይሄንን አምላክ በእውነት እግዚአብሔር ልጆች ካገኘን በኋላ ግን ግብጽ ወርደዋል ክርስቶስ እንዴት ለመፈጸም ያበውን የተሰደዱትን የነ አብርሃም የነ ያዕቆብ የነ ሌሎቹ ስደታቸው ምሳሌያቸው ግብጽ የወረዱትን የያዕቆብ ልጆች መከራ የጸናባቸው ለኛ ሲል ከታች ጀምሮ ክርስቶስ እስከኛ አዲስ ኪዳን ድረስ ያሉትን ታሪክ እንዳይጠፋ በእውነት እነሱ የከፈሉት ዋጋ እሱም ከፍሎ ሊያገኘን ዘንድ ነው ግብጽ የወረደው አስተውሉ ዋቀዩ ማርገቴ በርባቸው ዋቀዩ ከዘጅራስ ኡሱንን ወርማዱ ማቴ ኡሱንን ወርገቱ ማቴ አብናቱ ሙፈራቴ አከወረካኒ የወረን ትስዶ ብላ ጀመርቱ ነው ዋለን ዋርገቴ እየኒ ጩቡኬ ያለቱ ዋቀዩ ማርገቴ ረይ ነው ጅራይ ዋቀዩ
እግዚአብሔር አግኝቶኛል ወይ? ስላገኘን እኮ ነው የሰበሰበን። የትኛው ፖሊስ ነው ከቤት ቀስቀሳችሁ አለ? በግድ የመጣ ሰው አለ? የለም። እግዚአብሔር ነው ያገኘን። በእውነት እግዚአብሔር ያገኘን በፊቱ የሰበሰበን ለምንድን ነው? እግዚአብሔር ልጆች ፈሪሳውያን ግን ሊያገኛቸው ሕይወት ሰጣቸው ዘንድ የመጣውን ጌታ ለመክሰስ ነው በፊቱ የሚንጎራደዱት፣ ብዙ ጥያቄዎችን የሚያቀርቡት። ጌታ ሆይ ለምን መሰንበት እንዲህ ይሆናል? ለምን አይነ ስውር ይፈወሳል? ለምን ሽባ ይተረተራል? ለምን ይላሉ ሁልጊዜ። እግዚአብሔር ካደረገ ከሰንበትም በላይ የሆነ ሰንበታችን የሆነ እረፍታችን የሆነ ክርስቶስ ኢየሱስ የድንግል ማርያም ልጅ በደንብ አመስግኑት። ይሄን እሱ ካገኘ እነሱ ለምን ይጨነቃሉ ሲባል ጊዜያዊውን ነገር ስለሚፈልጉ አላፊውን ጠፎ ስለሚፈልጉ። ይህን ምሳሌ ብቻ ልንገራችሁና ትምህርታችንን እንጨርሳለን። ክርስቶስ እንዲህ በሚጨቃጨቁበት ጊዜ አንድ ምሳሌ፣ በዚህ ክፍል ላይ 3 ምሳሌዎች አሉ። ከነዛ መካከል የሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ ያለውን ላንሳላችሁ። አንድ ሰው ነበረ፣ እሱም 2 ልጆች ነበሩት ይላል። ስንት ልጆች ነበሩት? 2 ልጆች ነበሩት። ከሁለቱ ልጆቹ መካከል ታናሹ ልጅ ተነሳና አባቴ ሆይ እኔ ካንተ ጋር መኖር ሰልችቶኛል። የትኛው ልጅ ነው የሚለው? ታናሹ ልጅ ሰልችቶኛል፣ ካንተ ጋር አልኖርም፣ አንተ አባቴ ነህ። ስለዚህ አባት ለልጁ የሚያደርገውን ታደርግ ዘንድ እጠይቃለሁ፣ አድርግልኝ። ካለ ገንዘብ ሁሉ አካፍለኝ፣ ሌላ አገር ርቄ ልሂድ፣ ልሰደድ። ስደትን መረጠ። ይሄ ቅድም ያነሳ ነው አዳም ነው። ይህ ሰው ታናሹ ልጅ ተነስቶ ስደትን መረጠና ጉዞ ጀመረ። ገንዘብ ተሸክመዋል። የሚያስፈልገው ነገር በእጁ ነው። የሚሄድበት ሀገር ግን የሚያስደስተው ሀገር አይደለም። ሰላም የሚሰጠው ሀገር አይደለም። እረፍት የሚሰጠው ሀገር አይደለም። ሄደና የታናሹ ልጅ ከጥቂት ጊዜ በኋላ ይዞ የሄደውን ገንዘቡን ሁሉ በተነ፣ አባከነ። የአባቱን ገንዘብ ላልሆነ ነገር አዋለ ይላል። የአባቱን ገንዘብ ከዘማሞች ጋራ፣ ከኃጢአተኞች ጋራ፣ ከሚዘፍኑ ጋራ፣ ከሚጠጡ ጋራ፣ ኃጢአት ከሚሰሩ ጋራ ገንዘቡን የአባቱን ገንዘብ ለዚህ ነገር በጀቱን አዋለበት ይላል። ክርስቲያኖች ባላችሁት የጸጋ ስጦታ ሁሉ እንድትጠቀሙበት እግዚአብሔር ይርዳችሁ። አሜን በሉ። አሁን ገንዘብ፣ ስልጣን፣ ይሄ ሁሉ ገንዘብ ነው። የትኛው መልካችን፣ ማንነታችን፣ መውጣታችን፣ መግባታችን እግዚአብሔር የባረከን የትኛውን በረከት ገንዘብ ነው። ሰውነታችን ለእግዚአብሔር ገንዘብ ነው። ሕይወታችን፣ ስጋችን ለእግዚአብሔር ገንዘቡ ነው፣ ቤቱ ነው።